አሁን የምታደርጉትን ማንኛውም ነገር አቁማችሁ ለአንድ አፍታ ታስቡ ፈልጋለሁ። አንድ ሰው ስማችሁን ሲጠራ ወይም ራሳችሁን ለአንድ እንግዳ ሰው ስታስተዋውቁ ቆም ብላችሁ ለአንድ ሰከንድ እንኳ ቢሆን ያ ስም ስላለው እውነተኛ ኃይል አስባችሁ ታውቃላችሁ? እናንተ በዚህ ጉዳይ ላይ ምንም አይነት ውሳኔ ከመስጠታችሁ በፊት የተሰጣችሁ ስም በኖራችሁበት በእያንዳንዱ የህይወት ምዕራፍና በማንነታችሁ ውስጥ ሁሉ አብሯችሁ የተጓዘው ስም ገና ቃል ምን ማለት እንደሆነ እንኳ ወደማታውቁበት ወደዚህ ዓለም አዲስ ሆናችሁ ስትመጡ በጆሮአችሁ የተንሾካሾከው ስም ያ ስም የእናንተ ስም ለጌጣጌጥ የመጣ አይደለም። እንዲሁ በዘፈቀድ የተገኘም አይደለም። ወላጆቻችሁ በወሊድ ክፍል ውስጥ በድካምና በሐሳብ ተወጠው ሳለ እንዲሁ ድምፁ ስላማራቸው ብቻ የመረጡት ነገር አይደለም። ስማችሁ ቁልፍ ነው። የዚያ ስም የመጀመሪያ ፊደል ደግሞ የዚያ ቁልፍ በጣም አስፈላጊ ክፍል ነው። ምክንያቱም ዘመናዊ ሳይንስ ለመግለጽ ቋንቋ ከማግኘቱ ከረዥም ጊዜ በፊት ጥንታውያን ስልጣኔዎች ይረዱት የነበረው የንዝረት ድግግሞሽና የኃይል አሻራ ይዟል። የዕብራውያን ምስጢራውያን ያውቁት ነበር። የጥንት ግብፃውያን ያውቁት ነበር። የህንድ የቬዲክ ሊቃውንት ያውቁት ነበር። የምዕራብ አፍሪካ የዮሩባ ሊቃውንት ያውቁት ነበር። በምድር ላይ የነበሩ ታላላቅ ጥንታውያን ስልጣኔዎች ሁሉ በሺዎች ለሚቆጠሩ ዓመታት እርስ በርስ ሳይገናኙ ወደ አንዱ መሰረታዊ እውነት ደርሰዋል። አንድ ሕፃን ሲወለድ የሚሰጠው የመጀመሪያው ድምፅ የዚያ ሕፃን ውስጣዊ ዓለም ይቀርጻል። ባህሪያቸውን፣ እድላቸውን፣ ከሀብትና ከትግል ጋር ያላቸውን ግንኙነት፣ የተደበቁ ጥንካሬዎቻቸውንና ሚስጥራዊ ቁስሎቻቸውን፣ እጣ ፈንታቸውን ጭምር። ዛሬ ደግሞ የእናንተን ሚስጥር እፈተዋለሁ። አሁን ወደ ፊደላቱ ከመሄዴ በፊት አንድ አስፈላጊ ነገር ልነግራችሁ እፈልጋለሁ። የስማችሁ የመጀመሪያ ፊደል ማለቴ የመጀመሪያው ድምጽ ነው። የመጀመሪያው የፎነቲክ ንዝረት። ስለዚህ ስማችሁ አበበ ከሆነ የመጀመሪያው ድምጽ አ ድምጽ ነው። ስማችሁ ጫልቱ ከሆነ የመጀመሪያው ድምጽ የጫ ድምጽ ሲሆን ይህም የጨ ንዝረትን ይይዛል። ስማችሁ በሚጀምርበት ድምጽ ላይ ትኩረት አድርጉ፣ ምክንያቱም ያ ድምጽ አሁን ልነግራችሁ ላለው ነገር ሁሉ መክፈቻው ዜማ ነውና። ወደ እናንተ ፊደል በቀጥታ አትዝለሉ። እያንዳንዱን ቃል በጥንቃቄ ተከታተሉ፣ ምክንያቱም ከእናንተ ፊደል በፊት የሚመጡት ነገሮች የእናንተ ፊደል ሲደርስ 10 እጥፍ በረቀቀና በጥልቅ መንገድ እንዲገባችሁ ያደርጉታል። አሁን አንዳንዶቻችሁ ምን እያሰባችሁ እንደሆነ አውቃለሁ። እንዴት አንድ ፊደል ብቻ እኔ ማን እንደሆንኩ እውነተኛ ነገር ሊነግረኝ ይችላል ብላችሁ እያሰባችሁ ነው። ለዚህ ጥያቄ በቅንነት ምላሽ መስጠት እፈልጋለሁ። ከእናንተ ጋር በተመሳሳይ ፊደል ስማችሁ የሚጀምሩ ሰዎችን ስታገኙ ወዲያውኑ የሆነ የመቀራረብ ስሜት ተሰምቷችሁ አያውቅም? በምክንያት ልትገልጹት የማትችሉት ነገር የመረጋጋት የመተዋወቅ ስሜት፣ በባዕድ ሰዎች በተሞላ ክፍል ውስጥ የስጋ ዘመድን እንደማግኘት ያክል። ያ ስሜት እንዲሁ በአጋጣሚ የመጣ አይደለም። እሱ የኃይል አስተጋብኦ ነው። አንድ አይነት የመክፈቻ ንዝረትን የተሸከሙ ሁለት ሰዎች ከንቃተ ህሊና በታች በሆነ የድግግሞሽ ደረጃ እርስ በራሳቸው እየተዋወቁ ነው። ደግሞስ ተመሳሳይ መነሻ ፊደል ያላቸው ሰዎች በሚያስገርም ሁኔታ ተመሳሳይ የባህሪ መገለጫዎች እንዳሏቸው አስተውላችሁ አታውቁም? ተመሳሳይ ትግሎች፣ በፍቅር በገንዘብና ግጭቶችን የሚፈቱበት መንገድ ተመሳሳይ የህይወት ቅጦች እንዳሏቸው ጥንታውያን የመዘገቡት ይህንን ነበር። ዘመናዊ የቋንቋ ተመራማሪዎችም እነዚያ ስልጣኔዎች ትተውት ከሄዱት ቅርስ አሁንም ድረስ እያረጋገጡት ያሉት ይህንን እውነት ነው። የመጀመሪያው ፊደላችሁ እንዲሁ ተራ ፊደል አይደለም። እሱ የሞገድ ድግግሞሽ ነው። ያ ድግግሞሽ ደግሞ እናንተ አወቃችሁትም አላወቃችሁትም በሙሉ ህይወታችሁ በስተጀርባ ሲያስተጋባ ነበር። እንዴት እንደምትወዱ፣ እንዴት እንደምታገኙ፣ እንዴት እንደምትታገሉ፣ እንዴት ይቅር እንደምትሉ፣ እንዴት እንደምትወድቁና እንዴት እንደምትነሱ ሲቀርጽ የኖረው እሱ ነው እስከ ዛሬዋ ቀን ድረስ። አሁኑ የመጀመሪያ ፊደላችሁን በኮሜንት አስቀምጡ። ፊደሉን ብቻ፣ ሌላ ምንም ነገር አያስፈልግም። በዚህ ክፍል ውስጥ ማን እንዳለ ማወቅ ፈልጋለሁ። ወደ መጀመሪያው ፊደል ስንሄድ የአ ፊደልን እናገኛለን። አ ቀዳሚው ተፈጥሯዊ መሪ፣ እሳትን የተሸከመው። ስማቸው በአ ወይም በእንግሊዘኛው ኤ የሚጀምር ሰዎች በተፈጥሯቸው መሪዎች ናቸው። ስልጣንን ስለፈለጉ ሳይሆን ሌላ ሰው ቀድሞ እስኪራመድ ድረስ መጠበቅ ለነሱ ለተፈጠሩበት ማንነት እንደማይመጥን ከውስጣቸው ጥልቅ ክፍል ሁልጊዜ ስለሚያውቁት ነው። ከልጅነታቸው ጀምሮ የአ ሰዎች ነገሮችን የሚጀምሩት እነሱ ነበሩ፣ አነሳሽነቱን የሚወስዱት። ሌሎች ወደ ኋላ ያፈገፈጉባቸውን ቦታዎች በድፍረት በመርገጥ እኔ ቀድማለሁ የሚሉት እነሱ ናቸው። ይህ ትዕቢት አይደለም፣ ተፈጥሮ ነው። አ በምድር ላይ ባሉ በሁሉም ዋና ዋና የፊደላት ተራ ውስጥ የመጀመሪያው ፊደል ነው። የዕብራውያኑ አሌፍ፣ የግሪኩ አልፋ፣ የአረበኛው አሊፍ። ምክንያቱም አ የጅማሬን ኃይል በውስጡ ይዟል። የምንጭነትን ማንኛውም ሌላ ነገር ከመኖሩ በፊት ያለውን የመጀመሪያውን ትንፋሽ። የአ ባህሪ የአ ሰዎች በከፍተኛ ሁኔታ የሚነዱ ሁልጊዜ በግልጽ ባያሳዩትም እንኳን ጥልቅ የፍክክር ስሜት ያላቸውና ይህንን ማድረግ አትችሉም መባልን በፍጹም የማይቀበሉ ናቸው። አንድ ሰው ለአ ሰው ይህ የማይቻል ነገር ነው ቢላቸው
በውስጣቸው የሆነ ነገር ይፈነዳል። ተስፋ መቁረጥ ሳይሆን ቁርጠኝነት። ሁሉንም ነገር የሚያሳጣቸው ቢሆን እንኳ ያ ነገር እንደሚቻል በተግባር ያሳያሉ። የጀመሩትን ይጨርሳሉ። እንዲሁ በህልም ብቻ አይቀሩም፣ ይተገብሩታል። ለአንድ ነገር ቁርጠኛ ሲሆኑ ደግሞ ያንን እሳታቸውን መሸከም ለማይችሉ ተራ ሰዎች በሚያስደነግጥ ወይም በአስገራሚ ሁኔታ በሙሉ ማንነታቸው ይገቡበታል። የተደበቀ ቁስላቸው። ነገር ግን ማንም ሰው የማይመለከተው ነገር አለ። ከዚህ ሁሉ ጥንካሬና ወደፊት ከመገስገስ በስተጀርባ የአሳዎች ለትችት እጅግ በጣም ስስ ናቸው። ራሳቸውን በማይቻል ከፍተኛ መስፈርት ስለሚለኩ እና ራሳቸውን ለታላቅ ነገር ለማድረግ እንደሚችሉ አድርገው ስለሚያዩ አንድ ሰው ጥያቄ ሲያነሳባቸው ቁስሉ ላይ ላዩ ብቻ አይቀርም፣ በውስጣቸው ያለውን ጥንታዊና ያልዳነ ስስ ቦታ ነው የሚነካው። ይህንን ግን አያሳዩአችሁም። ፊታቸውንም ያጸናሉ፣ ድምጻቸውንም አረጋግተው ይይዛሉ። ነገር ግን በውስጣቸው ያ ነገር አንቀጥቅጧቸዋል፣ ሁልጊዜም ይነካቸዋል። የአሳዎች ሀብት። የአሳዎች የላቀ የሀብት ኃይልን ይሸከማሉ። ነገር ግን ይህ የሚነቃው በተግባር ሲደገፍ ብቻ ነው። የአሳዎች ትልቅ የፋይናንስ ስኬት ሊያገኙ የሚችሉበት ሰማያዊ ንድፍ ወይም ብሉፕሪንት ቀድሞውኑ በውስጣቸው አለ። ነገር ግን ያ ንድፍ የሚነቃው ሙሉ በሙሉ ዝግጁ ነን ብለው ሳይጠብቁ ወዲያውኑ እርምጃ መውሰድ ሲጀምሩ ብቻ ነው። ፍጹም የሆነ ሁኔታን የሚጠብቁ እርምጃ ከመውሰዳቸው በፊት ሁሉንም ነገር አስልተው ለመጨረስ የሚፈልጉ የአሳዎች እድላቸው ልክ ሊደርሱበት እንደነበረና እንዳመለጣቸው ባቡር ሲያልፋቸው ይመለከታሉ። ሙሉ በሙሉ ዝግጁ ከመሆናቸው በፊት የሚንቀሳቀሱት ከፍርሃታቸው ይልቅ በውስጣቸው ያለውን እሳት የሚያምኑት ግን እድል ልክ እነሱን ይጠብቅ እንደነበረ በእያንዳንዱ እርምጃ ላይ ሲያገኙት ያዩታል። የአሳዎች እድል ወይም ዕጣ ፈንታ። የአሳው እድል መቼም ቢሆን ዝምተኛ አይደለም፣ ትንሽም አይደለም፣ ተራ ነገርም አይደለም። ሌላው ቀርቶ ተራ የሚመስል ህይወት እየኖሩ ያሉ የአሳዎች እንኳ በጣም የቅርብ ሰዎቻቸው ከሚታየው በላይ ሌላ ትልቅ ነገር አለ ብለው እስኪሰማቸው ድረስ እጅግ ጥልቅ የሆነ ውስጣዊ ዓለምና ራዕይ አላቸው። ያንን የውስጥ ትልቅ ነገር ወደ ውጭ የሚያወጡት ያንን እሳታቸውን ለጠባብ ቦታዎች ብሎ ማጨቅን የሚያቆሙት ታሪክ የሚያስታውሳቸው የአሳዎች እነሱ ናቸው። የአሳዎች ምስጢር። የእያንዳንዱ የአሳው ጥልቁ ምስጢር ተራ ሰው የመሆን ፍርሃት ነው። ውድቀትን ሳይሆን ተራ መሆንን መፍራት። ይህ ፍርሃት በጣም ጥንታዊ ከመሆኑ የተነሳ ፍርሃት መሆኑን እንኳ ላያውቁት ይችላሉ። ሁሉንም ነገር የሚነዳው እሱ ነው። ይህንን አክብሩት፣ ተረዱት። ነገር ግን አይናችሁን እስኪያሳውራችሁ ድረስ እንዲነዳችሁ አትፍቀዱለት። ስማችሁ በአ የሚጀምር ከሆነ አ ይቀድማል ብላችሁ ኮሜንት አድርጉ። እንዲሁም ይህ ስለናንተ ማንም ሰው በግልጽ ተናግሮት የማያውቀውን ነገር እየገለጸ መሆኑን ንገሩኝ። ወደ ሁለተኛው የፊደል አይነት ስንሄድ የበ ፊደልን እናገኛለን። የበ ወይም በእንግሊዘኛው ቢ ሰዎች ውብ ነገሮችን ይወዳሉ። ያማሩ አልባሳትን፣ ዘመናዊና ምቹ ያኗኗር ዘይቤን እንዲሁም በሚነኩት ነገር ሁሉ ላይ ጥራት መኖሩን ማረጋገጥ ይፈልጋሉ። ሌሎች ሰዎች አንዳንድ ጊዜ ይህንን ተፈጥሯዊ የውበትና የስልጣኔ አድናቆታቸውን ከቁሳቁስ ፍቅር ጋር ሊያደናግሩት ይችላሉ። ነገር ግን ይህ የቁስ አካል ፍቅር አይደለም። እሱ የበሰዎችን ዓለምን ከሚረዱበት መንገድ ጋር የተያያዘ ለውበትና ለምቾት ያላቸው ጥልቅ ስሜታዊነት ነው። የበሰዎች ባህሪ። የበሰዎች በስሜት ሁኔታቸው ወይም ሙድ በቀላሉ የሚነኩ ናቸው። ውስጣዊ ስሜታቸው ከሚያሳዩት በላይ ይለዋወጣል። በሌሎች ሰዎች ላይ በቀላሉ ሊያልፉ የሚችሉ ጥቃቅን ነገሮች የበሰዎችን ልብ በጥልቀት ሊነኩት ይችላሉ። አድናቆት ያስፈልጋቸዋል። በዙሪያቸው ባሉ ሰዎች የመታየትና ዋጋ እንዳላቸው መሰማትን ይፈልጋሉ። ይህ ሲሰጣቸው ደግሞ በሌላ በማንኛውም ቦታ ሊገኝ በማይችል ታማኝነትና ጽናት ምላሽን ይሰጣሉ። እነሱ አስተካካዮች ናቸው፣ የሰላም አስከባሪዎች። በማንኛውም ግጭት ውስጥ የበሰዎች ሁልጊዜ መካከለኛውን መንገድ ለመፈለግ የሚጥሩት አቋም ስለሌላቸው ሳይሆን ሰላምና ስምምነት እንደ ሌሎቹ ሰዎች ሳይሆን ለእነሱ የእውነት ትልቅ ትርጉም ስላለው ነው። የበሰዎች ቃላቸውን ይጠብቃሉ። አንድ የበሰው እዚህ ያገኛለሁ ካላችሁ ይገኛል። አንድ ጊዜ ቃል ኪዳን ከገቡ ይጸናሉ። ይህ በጣም እምቅና ተአማኒ ያደርጋቸዋል፣ ግን በዚያው ልክ በቀላሉ ለጉዳት ተጋላጭ ያደርጋቸዋል። ምክንያቱም ከሌሎች ሰዎች ያንን ያህል የሞራል ደረጃ ይጠብቃሉ። ዓለም ግን ሁል ጊዜ ይህንን አታቀርብም። የበሰዎች የተደበቀ ቁስል። የበሰው ሙሉ በሙሉ ያመነው አካል ታማኝነቱን ሳያከብር ሲቀር የበሰዎች አይፈነዱም፣ ዝምታን ይመርጣሉ፣ ወደኋላ ያፈገፍጋሉ። በዚያ ልዩ የማንነታቸው ክፍል ዙሪያ ግንብ ይገነባሉ። ከዚያም ዳግመኛ በፍጹም የሚል ታፔላ ይለጥፉበታል። ይህንን ሲሉ ደግሞ ከልባቸው ነው። ክህደት የደረሰባቸው የበሰዎች ያንን ቁስላቸውን በጣም በዝምታ ስለሚይዙት የረሱትና ያለፉት ሊመስል ይችላል። ነገር ግን አላለፉትም፣ በቀላሉ ወደ ውስጣቸው ተመልሰዋል እንጂ። የበሰዎች ሀብት። የበሰሞች በዝግታ የሚቀጣጠል ረዥም ጊዜ የሚፈጅ
የሀብት ኃይልን ይሸከማሉ። በድንገት የሚፈነዳ አይነት የሀብት እድል አይደለም። ከዓመት ወደ ዓመት በዝምታና በጽናት የሚከማች አይነት ነው። በመጨረሻም አንድ ቀን ሰዎች የበሰው የገነባውን ነገር አይተው ይህ ሁሉ መቼ ሆነ እስኪሉ ድረስ በፋይናንስ ጉዟቸው ላይ ታጋሽ የሆኑ በአቋራጭ መንገድ የመሄድን ፈተና የሚቋቋሙና እድገቱ በማይታይበት ጊዜ እንኳ መገንባታቸውን የሚቀጥሉ የበሰዎች ስር የሰደደና ዘላቂ የሆነ ሀብት ይፈጥራሉ። ለበስሞች ትልቁ አደጋ ግን ድሉ ሊመጣ ጥቂት ሲቀረው መንገዱን ማቋረጣቸው ነው። ምክንያቱም የበሰዎች ተስፋ ሲቆርጡ ሙሉ በሙሉ ነው ተስፋ የሚቆርጡት። ፍሬ ሊያፈራ 3 እርምጃ ብቻ የቀረውን ነገር ትተውት ሊሄዱ ይችላሉ። የበሰዎች እድል ወይም እጣ ፈንታ። የበሰው እድል የሚገነባው በሰዎች መካከል በሚኖር ግንኙነት ነው። ለእነሱ የሚከፈቱትን ታላላቅ በሮች ሁሉ ወደ ኋላ ተከታትላችሁ ብትሄዱ በስተጀርባው አንድ ሰው ታገኛላችሁ። ለእሱ ታማኝ የሆኑለት ሰው፣ አብረውት የቆሙለት ሰው፣ ያሰባቸውና ያስታወሳቸው ሰው። የበሰዎች እጣ ፈንታ በሰዎች ትስስር ውስጥ ይንቀሳቀሳል። የእነሱ ትልቁ ኢንቨስትመንት መቼም ቢሆን የገንዘብ አይደለም፣ የሰዎች ግንኙነት እንጂ። የበሰዎች ምስጢር። የበሰዎች ለዓለም ከሚያሳዩት በላይ በውስጣቸው ያከማቹት ብዙ ነገር አለ። የበለጠ ፍቅር፣ የላቀ አቅም፣ ለሚገባው ሰው ወይም ራሳቸውን ሙሉ በሙሉ የመስጠት ትልቅ ፍላጎት እየጠበቁ ነው። ለሙሉ ኢንቨስትመንታቸው ለሚመጥን ነገር ሁልጊዜ በመጠባበቅ ላይ ናቸው። ይህ እርስዎን የሚገልጽ ከሆነ በዝምታ ይገነባል ብለው ኮሜንት ያድርጉ። ይህንን በህይወታችሁ ውስጥ ላለ የበሰው አጋሩት። ዛሬ ይህን መስማት ያስፈልገዋልና። የጨ ፊደል ወይም በእንግሊዘኛው የሲ ፊደል። ጨ የፈጠራ ሰው፣ ማግኔቲክ ነፍስ። ወደ ክፍሉ ከመግባታቸው በፊት የክፍሉን ስሜት ቀድመው የሚያውቁት። የጨ ወይም በእንግሊዘኛው ሲ ሰዎች ከጠቅላላው ፊደላት ተራ ውስጥ በፈጠራ ረገድ እጅግ ህያው፣ በስሜት ደረጃ እጅግ ማግኔቲክ እና እውነተኛ የውስጥ ስሜት ያላቸው ሰዎች ናቸው። ነገሮችን ይሰማቸዋል ስል ደግሞ በደካማነት ወይም ባልተረጋጋ ስሜታዊነት ውስጥ ሆኖ ማለት አይደለም። አብዛኞቹ ተራ ሰዎች በፍጹም ሊደርሱበት በማይችሉት የሞገድ ድግግሞች ላይ ሆነው ዓለምን ይቀበላሉ ማለት ነው። አንድም ቃል ሳይነገር የአንድም ሰው ፊት ሳይነበብ ወደ አንድ ክፍል ገብተው በዚያ ክፍል ውስጥ ያለው ጉልበት ወይም ኢነርጂ ምን እንደሆነ ቀድመው ያውቃሉ። ማን እየተጎዳ እንዳለ፣ ማን እየተደባበቀ እንደሆነ፣ ማን አደገኛ እንደሆነ፣ ማን ደግሞ አስተማማኝ እንደሆነ ያውቃሉ። ሁልጊዜም ያውቃሉ። በአብዛኛው የህይወት ዘመናቸው ደግሞ ይህንን እንዴት ሊያውቁ እንደቻሉ የሚገልጹበት ቋንቋ አልነበራቸውም። ዝም ብለው ያውቁታል ብቻ። ባህሪ። የጨ ሰዎች አስደናቂ የፈጠራ ባለቤቶች ናቸው። ሐሳቦች እነሱን ራሳቸውን በሚያስደንቅ ፍጥነትና ልግስና በውስጣቸው ይፈልቃል። ባዶ ገጽ ወይም ባዶ አሻራ ወይም ባዶ ጭውውት የጨ ሰዎችን አያስፈራቸውም፣ ይልቁንም ያነቃቃቸዋል። ምክንያቱም የጨ ሰዎች ከምንም ተነስተው አዲስ ነገር ሲፈጥሩ ሙሉ በሙሉ ህያው የሚሆኑት በውስጣቸው ያለውን ነገር፣ ስሜቱን፣ ራዕዩን፣ እውቀቱን ወስደው ሌሎች ሰዎች ሊለማመዱበት ወደሚችሉበት ቅርጽ ይቀይሩታል። እነሱ ደግሞ ጥልቅ፣ አንዳንዴም አደገኛ በሆነ ሁኔታ የሌሎችን ስሜት ተካፋዮች ናቸው። በዙሪያቸው ያሉ ሰዎችን ስሜታዊ ሁኔታ ሳያውቁት ወደ ራሳቸው ይስባሉ። ሙሉ በሙሉ ደህና ሆነው ወደ አንድ ክፍል ገብተው ሲወጡ ግን የራሳቸው ያልሆነውን ስሜት ተሸክመው የከበዳቸው፣ የተጨነቁ ወይም ያዘኑ ሆነው ሊወጡ ይችላሉ። ይህ ድክመት አይደለም። ይህ ያለምንም ማጣሪያ ወይም ፊልተር የሚሰራ ከፍተኛ ስሜታዊ ተገላጭነት ነው። ከዚህ ውስጥ የትኛውም የእነሱ እንደሆነና የትኛውም ደግሞ ከአካባቢው እንደሳቡት ለይቶ ማወቅ መቻል አንድ የጨ ሰው ሊያዳብረው ከሚገባቸው እጅግ በጣም አስፈላጊ ክህሎቶች አንዱ ነው። የጨ ሰዎች ማግኔቲክ ናቸው። በከፍተኛ ጩኸት ወይም በትወና ሳይሆን በጸጥታና በስበት ኃይል መንገድ ሰዎች ወደ እነሱ ይሳባሉ። አንዳንዴ ሊገለጽ በማይችል ሌላ ጊዜ ደግሞ ምቾት ባልነሳ መንገድ። ምክንያቱም የጨ ሰዎች አሁን ባለው ዓለም ውስጥ እጅግ ብርቅ የሆነ ሙቀትና እውነተኛ ማንነትን ተሸክመዋል። ሰዎች በጨ ሰዎች አጠገብ ሲሆኑ እንደታዩ ይሰማቸዋል፣ ሰላም ይሰማቸዋል። መታየትና ሰላም ማግኘት ደግሞ የሰው ልጅ ለማግኘት በጣም ሩቅ የሚጓዝባቸው ነገሮች ናቸው። የተደበቀ ቁስል። ከዚህ ሁሉ ሙቀት፣ ፈጠራና ማግኔቲክ መገኘት በስተጀርባ የጨ ሰዎች ለትችት እጅግ በጣም ስስ ናቸው። ይህም ከሚያሳዩት በላይ በጣም የጠለቀ ነው። ለጨ ሰው ማንኛውን ማስተያየት፣ ትችት ብትሰጡት በትህትና ይቀበላችኋል። ራሱን ይነቀንቃል፣ ያመሰግናችኋል፣ ሙሉ በሙሉ ደህና ይመስላል። ከዚያ ግን የእናንተን ቃላት ለሳምንታት አንዳንዴም ለወራት በገዛ አእምሮ በጸጥታ ውስጥ እያመላለሰ ደጋግሞ እየተሰማው በጣም በሚፈልግበት ጊዜ እንኳ ሊያስቆመው በማይችለው መንገድ በራሱ ማንነት ላይ ሲያሳርፈው ይኖራል። በሌሎች ሰዎች ላይ ተንሸራተው የሚወድቁት ቃላት በጨ ሰዎች ላይ ያርፋሉ፣ እዚያውም ይቀራሉ። ይህ የእነሱ አስደናቂ ስሜታዊነት ጥላማ ጎን ነው። ለዓለም ፈጣሪ፣ ስሜት ተካፋይና እውነተኛ ህያው ያደረጋቸው ያው ግልጽነት ለዓለም ብቃት በቀላሉ ተጋላጭ ያደርጋቸዋል። የጨ ሰዎች ደግሞ ደጋግሞ ካሳለፉት አሳማሚ ልምድ በመነሳት ይህንን ስሜታዊነታቸውን ዓለም በራስ መተማመን በሚያነበው ሙቀትና ቅልጥፍና በስተጀርባ መደበቅን ተምረዋል። የጨ ሰዎች
ሰዎች የሚወዱ አብዛኛው ሰዎች እነሱ ምን ያህል በቀላሉ ሊቆስሉ እንደሚችሉ አያውቁም። የቄ ሰዎችም ነገሩ በዚያው መንገድ እንዲቀጥል ይመርጣሉ። ምክንያቱም ያንን ስስነታቸውን ማሳየት ለእነሱ ለሌላ ሰው መሳሪያ አሳልፈው የመስጠት ያህል ለሚሰማቸው ነው። ቀጣዩ ደግሞ የደ ወይም በእንግሊዘኛው የዲ ፊደል ነው። የደ ሰዎች የተግባር ሰዎች ናቸው። ህልመኞች አይደሉም፣ ፈጻሚዎች ናቸው። ሌሎች ሰዎች እቅድ በሚያወጡበት ቦታ የደ ሰዎች ይተገብራሉ። ሌሎች ሰዎች አንድ ቀን ስለሚያደርጉት ነገር በሚያወሩበት ቦታ የደ ሰዎች ቀድመው 3 እርምጃ ተጉዘውበታል። ከማንኛውም ፊደል በላይ በተግባር ላይ ያተኮሩ፣ በውጤት የሚነዱና በተግባራዊ ዓለም ውስጥ እጅግ ኃያል የሆኑ ሰዎች ናቸው። ይህ ደግሞ የእነሱ ትልቁ ስጦታቸውም የመጨረሻቸውም የሚያሰቃይ ስውር እውርነታቸውም ወይም ብላይንድ ስፖት ምንጭ ነው። የደ ሰዎች ባህሪ ሰዎች በከፍተኛ ሁኔታ በቤተሰብ ላይ ያተኮሩ ናቸው። አንድ አስቸጋሪ ነገር ሲከሰት ህይወት ከባድ ፈተና ስታመጣ የደ ሰዎች ወደ ስነ ልቦና አማካሪ አይደውሉም፣ ማስታወሻም አይጽፉም። ወደ ቤታቸው ነው የሚሄዱት። የደምና የስጋ ትስስር ወደ አላቸው ሰዎች ዘንድ ቤተሰብ ለደ ሰዎች ዝም ብሎ አስፈላጊ ነገር ብቻ አይደለም፣ ሙሉ ማንነታቸውን የተገነባበት መሰረት እንጂ። ያንን መሰረት ስታስወግዱት የደ ሰው ራሳቸውንም በሚያስደንቅ ሁኔታ ሚዛናቸውን ያጣሉ። እነሱ የችግር ፈቺዎች ናቸው። ሌሎችን ሰዎች ሽባ የሚያደርጉ ስብስብ የተመሰቃቀሉና የማይቻል የሚመስሉ ችግሮችን የደ ሰዎች እንደ ተከታታይ የተግባር እርምጃዎች ነው የሚመለከቷቸው። ይህ በትክክል የአእምሮ ብልህነት ብቻ አይደለም፣ እሱ ተግባራዊ ድፍረት ነው። ችግሩ በራሱ ጊዜ እስኪፈታ ከመጠበቅ ይልቅ ከአስቸጋሪ ሁኔታዎች ጋር በቀጥታ የመጋፈጥ ፈቃደኝነት ነው። የተደበቀ ቁስላቸው የደ ሰዎች ውጤቱን አሁን ይፈልጋሉ፣ በኋላ ሳይሆን አሁኑኑ። ይህ ትዕግስት ማጣትና ነገሮች በራሳቸው ጊዜ እንዲበስሉ የመፍቀድ አቅም ማነስ ሊገነቡት ለሚፈልጉት ነገር ሁሉ ጥፋት በሚያመጣ መልኩ ነገሮች በጣም ጠንክረውና በፍጥነት እንዲገፉ ያደርጋቸዋል። ሳያውቁት ሰዎችን ለመቆጣጠር ሊሞክሩ ይችላሉ፣ ሳይፈልጉት አስገዳጅ ሊሆኑ ይችላሉ። ለዚህ ደግሞ በጣም የሚቀርቧቸው ሰዎች ያን ያህል በጥልቀት የሚወዷቸው ቤተሰቦቻቸው ብዙውን ጊዜ ይህንን ጫና በከፍተኛ ሁኔታ የሚሰማቸው እነሱ ናቸው። ሀብት የደ ሰዎች ከአንድ ልዩ መስፈርት ጋር ከፍተኛ ሀብት አቅም አላቸው። እሱም በከባድ ስራ እንጂ በእድል አይመጣም። የደ ሰዎች በአጋጣሚ የመጣ የሀብት በረከት አያገኙም። እነሱ ግዛቶችን ነው የሚገነቡት። በዙሪያቸው ካሉ ሰዎች ሁሉ በላይ የሚቆይ የስራ ባህል በዝግታና ያለማቋረጥ ይገነባሉ። ለደ ስሞች ያለው የፋይናንስ አደጋ ግን ውጤቱ ከመምጣቱ በፊት ሙሉ በሙሉ መዛል ነው። በጣም ጠንክረው ከመስራታቸውና ብዙ ከመስጠታቸው የተነሳ ሀብቱን እውን በሚሆንበት ጊዜ በእሱ ለመደሰት የሚያስችል አቅም ከማንነታቸው ላይ ሳይተርፍ ሊቀር ይችላል። እድል ወይም እጣ ፈንታ የደ ሰዎች በህይወታቸው የመጀመሪያ ዓመት ውስጥ ከፍተኛ አስቸጋሪ ሁኔታዎችን ያሳልፋሉ። ከሚገባው በላይ የሆነ ኩዮቻቸው ካሳለፉት በላይ። ነገር ግን ይህ አስቸጋሪ ሁኔታ ቅጣት አይደለም፣ ዝግጁ ነው። አንድ የደ ሰው በህይወቱ የመጀመሪያ ምዕራፎች ውስጥ ተርፎ የሚያልፈው እያንዳንዱ ከባድ ነገር በኋለኛው የህይወት ምዕራፉ ላይ ለሚጠብቀው ታላቅነት የሚያስፈልገው ልዩ ጥንካሬ ይሰጠዋል። ይህንን የሚረዱ የደ ሰዎች ለምን እኔ ላይ ደረሰ ማለትን አቁመው ይህ ነገር ምን እያደረገኝ ነው፣ እንዴት እያበቃኝ ነው ብለው መጠየቅ ሲጀምሩ መከራቸው እጣ ፈንታቸው የሚፈልገው ትክክለኛው የትምህርት ካሪኩለም እንደነበረ ያስተውላሉ። ሚስጥራቸው የደ ሰዎች ከሚያሳዩት በላይ በከፍተኛ ሁኔታ ይታገላሉ። ድክመትን ማሳየት ለእነሱ እንደ ውድቀት ስለሚሰማቸው ከባድነቱን በዝምታ ይሸከማሉ። ነገር ግን የደ ሰው ነፍሳቸው ልትደርስበት የምትፈልገው እውነተኛ የማንነት ደረጃ እርዳታን እንዴት መጠየቅ እንዳለበት ያውቃል። እንዴት ጥንካሬና ስስነት ወይም ተጋላጭነት እርስ በእርስ ተቃራኒ እንዳልሆኑ ይረዳል። ይህ እናንተ ከሆናችሁ ደ ስራውን ይሰራል ብላችሁ በኮሜንት አስፍሩ። አሁን ደግሞ የምናየው የእንግሊዘኛውን ኤ ፊደል ነው። የእንግሊዘኛው ኤ ድልድይ ሰሪው፣ በሁሉም ቦታ የሚገኘው ግን ደግሞ የማንም ያልሆነው። ሰዎች ከጠቅላላው የፊደል ተራ ውስጥ በሰዎች ግንኙነት እጅግ የተባረኩ፣ ከተለዋዋጭ ሁኔታዎች ጋር በቀላሉ የሚላመዱና ከልባቸው በሰዎች ላይ ያተኮሩ ናቸው። ወደ ማንኛውም ክፍል፣ ወደ ማንኛውም ባህል፣ ማህበራዊ መደብ ወይም ጭውውት ዘልቀው በመግባት የሰዎችን ልብ የሚያገናኙበት መንገድ መፈለግ ይችላሉ። በትክክል መገናኘት ትወና ሳይሆን በማንኛውም ሁኔታ ውስጥ የሚያልፈውን ያንን እውነተኛ የሰው ልጅ ትስስር ገመድ አግኝተው ይስቡታል። ባህሪ የኢ ፊደል ሰዎች ሰዎችን በሚገባ ይረዳሉ። በሌላ ሰው ጫማ ውስጥ ቆመው ያ ሰው የሚሰማውን ስሜት ልክ ከተፈጥሮ በላይ በሆነ ወይም ከተራ እውቀት ባለፈ ትክክለኛነት ሊሰማቸው ይችላል። ይህ አስደናቂ ዲፕሎማቶች፣ አስደናቂ ጓደኞችና ድንቅ የህይወት አጋሮች ያደርጋቸዋል። ምክንያቱም ለመናገር ተራቸውን ከመጠበቅ ይልቅ በሌሎች ሰዎች የህይወት ተሞክሮ ውስጥ ከልባቸው ፍላጎት ስላላቸው ነው። የእነሱ ተደራሽነት በጣም ሰፊ ነው። በተለያዩ ሰዎች ስብስብ ውስጥ ሰፊ የግንኙነት መረብ አላቸው።
በእነዚያ ግንኙነቶች ውስጥ ደግሞ ከውጭ ለሚያየው ሰው እጅግ ቀላል በሚመስል ውበትና ቅልጥፍና ይንቀሳቀሳሉ። ነገር ግን ማንም ሰው የማይናገረው ነገር የኢ ፊደል ሰዎች በከፍተኛ ሁኔታ የሚፈልጉት አንድ ነገር አለ። እሱም ጸጥታ ነው፣ ብቸኝነት። ማንም ሰው ከእነሱ ምንም ነገር በማይፈልግበት ሁኔታ ውስጥ ሙሉ በሙሉ ለብቻ የሚሆን ጊዜ። ምክንያቱም የኢ ፊደል ሰዎች ማህበራዊ የሆኑትን ያህል በዚያው ልክ ነገሮችን በውስጣቸው በጥልቀት የሚያመላልሱ ናቸው። ካገኟቸው ግንኙነቶች ሁሉ የሳቡትን ነገር በሙሉ ለማውረድ ወይም ለመገላገል ሁሉንም ነገር ለይተው ለማስተካከልና በሌሎች ሰዎች ጉልበት ወይም ኢነርጂ ስር የተሸሸገውን የገዛ ማንነታቸውን መልሰው ለማግኘት ጊዜ ያስፈልጋቸዋል። የኢ ፊደል ሰዎች ይህን ጊዜ ካላገኙ የዕለት ተዕለት ውሏቸው ሁል ጊዜ በሰው የተሞላ ሆኖ ለማገገሚያ የሚሆን ቦታ ካጡ ዝም ብለው አይደክሙም። ከየት መጣ ሳይባል በሚያስደነግጥ መንገድ የስነ ልቦና መናወጥ ወይም መረበሽ ያጋጥማቸዋል። የተደበቀ ቁስላቸው። የኢ ፊደል ሰዎች ትኩረታቸውንና ጊዜያቸውን ለብዙ ሰዎች በልግስና ከመስጠታቸው የተነሳ አንዳንድ ጊዜ ለራሳቸው መስጠትን ይረሳሉ። የሁሉንም ሰው ሁኔታ ያውቃሉ፣ የሁሉንም ሰው ትግል ይረዳሉ። ነገር ግን አንድን የኢ ፊደል ሰው በእውነት ምን እንደሚፈልግ ጠይቁት። ስለሚሰራው ስራ ወይም ሌሎች እንዲያሳኩት ስለሚያግዘው ነገር ሳይሆን እሱ ራሱ በውስጡ በጥልቀትና በግል ምን እንደሚፈልግ ጠይቁት። አንዳንድ ጊዜ ምላሽ ከመስጠቱ በፊት ለረጅም ጊዜ ዝም ይላል። ሀብት። የኢ ፊደል ስሞች ሀብትን የሚያገኙት በሁለገብነታቸው እና በሰዎች ትስስር በኩል ነው። የኢ ፊደል ሰዎች የፋይናንስ ኃይል ያለው በግንኙነት መረባቸው ከተለዋዋጭ ሁኔታዎች ጋር ባላቸው የመላመድ ብቃትና በተለያዩ ዓለማት መካከል የመንቀሳቀስ ችሎታቸው ውስጥ ነው። ለኢ ፊደል ስሞች ትልቁ ሀብት ማገጃ ግን ትኩረትን መበተን ነው። በአንዴ በ10 አቅጣጫዎች ጎበዝ መሆን ግን በአንዱም ላይ የበላይነትን አለመያዝ። አንድም የኢ ፊደል ሰው አንድን አቅጣጫ ብቻ መርጦ በጽናት የሚቆምበት ቀን ሁሉም ነገር በከፍተኛ ፍጥነት ይለወጣል። እድል ወይም እጣ ፈንታ። የኢ ፊደል ሰዎች በእጣ ፈንታቸው ሰዎችን የሚያገናኙ ናቸው። እድላቸው የሚንቀሳቀሰው በአንድ ላይ በሚያመጧቸው ሰዎች በኩል ነው። በሌሎች ሰዎች ህይወት ውስጥ ካሉ እጅግ በጣም አስፈላጊ ግንኙነቶች መካከል አንዳንዶቹ ሊሳኩ የቻሉት የአንድን የኢ ፊደል ሰው ስላስተዋወቃቸው ብቻ ነው። የእነሱ አሻራ ሁልጊዜ ለብቻቸው በገነቡት ነገር ላይ ላይታይ ይችላል። ነገር ግን እነሱ በመኖራቸው ምክንያት ምን አይነት ትላልቅ ነገሮች ሊሳኩ እንደቻሉ ሲታይ ግን በግልጽ ይነበባል። ስማችሁ በኢ የሚጀምር ከሆነ ኢ ሁሉን ያገናኛል ብላችሁ ኮሜንት አድርጉ። ቀጣዩ የመጀመሪያ ፊደል ደግሞ በእንግሊዘኛው ኤፍ የሚለውን እናገኛለን። ኤፍ ታማኙ ጠባቂ፣ ፍልስፍናዊ ልብ። ሰዎች እኩለ ሌሊት በ8 ሰዓት የምትደውሉላቸው አይነት ሰዎች ናቸው። የማይቆጡ ስለሆኑ አይደለም፣ ይልቁንም ቢቆጡ እንኳ ባህሪያችሁን አክብረው መምጣታቸው ስለማይቀር እንጂ። ታማኝነት የኤፍ ሰዎች መርጠው ያመጡት እሴት አይደለም። እሱ በእያንዳንዱ የሰውነት ህዋሳቸው ውስጥ ያለ እውነታ ነው። የተገነቡት በዚያ መንገድ ብቻ ስለሆነ ነው። ባህሪ። የኤፍ ሰዎች ጥልቅ ፍልስፍናዊ አስተሳሰብ አላቸው። በዙሪያቸው ያሉ አብዛኞቹ ሰዎች በማያስቡት መንገድ ስለ ህይወት ያስባሉ። ከሌሎች የበለጠ ብልህ ስለሆኑ ሳይሆን አንድ ነገር ስለሚፈልጉ ነው። ትርጉም፣ አላማ። ከምክንያቱ በስተጀርባ ያለውን እውነተኛ ምክንያት። ሌሎች ሰዎች ሳያዩአቸው የሚያልፏቸውን ነገሮች እነሱ ያስተውላሉ። ሌላው ሰው ሁሉ እንዲሁ ተራ የሚመስል ጭውውት ለኤፍ ሰው ግን እነሱ ራሳቸውን እየነቀነቁና እየወዘወዙ እንኳ በውስጣቸው የሚመረምሩት በምልክቶች፣ በውስጥ ዘይቤዎችና በትላልቅ ትርጉሞች የተሞላ ነው። የኤፍ ሰዎች ፍትሃዊ ናቸው። በፍትህ ያምናሉ፣ በህጋዊ ሳይሆን በሰብአዊ ፍትህ። በክፍሉ ውስጥ የሌላውን ሰው መብት ይሟገታሉ። ከሚመችና ከተስማሚ ውሸት ይልቅ እውነቱ ስለሚገባችሁ ደስ የማይሉ እውነቶችን ፊት ለፊት ይነግሯቸዋል። ይህ በማንኛውም ስብስብ ውስጥ እጅግ ተአማኒ ያደርጋቸዋል። አንዳንድ ጊዜ ደግሞ እጅግ አስቸጋሪም ያደርጋቸዋል። የተደበቀ ቁስላቸው። የኤፍ ሰዎች ጥበቃንና ከለላን ለሰው ልጅ በጣም በተፈጥሯዊና በማያቋርጥ ሁኔታ ስለሚሰጡ እነሱ ራሳቸው ግን ይህን ጥበቃ የሚያገኙት እጅግ በጣም አልፎ አልፎ ነው። የገዛ ሸክማቸውን በዝምታ ለብቻቸው እየተሸከሙ በዙሪያቸው ላለው ሰው ሁሉ ግን ደህንነቱ የተጠበቀ ምሽግ ይፈጥራሉ። ምክንያቱም እርዳታ መጠየቅ ለእነሱ እንደ ድክመት ስለሚሰማቸውና ከተረጂ ይልቅ ሁልጊዜ ረጂ መሆንን ስለሚመርጡ ነው። ይህ ዋጋ ያስከፍላቸዋል፣ አንዳንድ ጊዜ ሁሉም ነገር ያሳጣቸዋል። ሀብት። የኤፍ ስሞች ውስብስብ የሆነ የሀብት ታሪክ ይሸከማሉ። የእነሱ ለጋስ ተፈጥሮ አንድ ሰው ሲቸገር እያዩ መርዳት ከሚችሉት ነገር እያላቸው ዝም ብሎ ማየት በፍጹም አለመቻል በንቃት ካልተገደበና ካልተመጣጠነ በስተቀር የገንዘብ ክምችት እንዳይኖራቸው እንቅፋት ይሆናል። የገዛ ራሳቸው መትረፍረፍ ለጋስነታቸውን ዘላቂ የሚያደርገው ዋናው ነገር መሆኑን የሚረዱ የኤፍ ሰዎች ከባዶ ዕቃ ላይ መቅዳት እንደማይቻል የሚገነዘቡት የፋይናንስ እውነታቸውን ሙሉ ለሙሉ ይለውጣሉ። እድል ወይም እጣ ፈንታቸው። የኤፍ ሰዎች እድል የሚጓዘው በዓላማ ውስጥ በምን ነገር ላይ ጎበዝ እንደሆኑ ብቻ ሳይሆን በተለየ ሁኔታ ምንን ለመጠበቅ ለመገንባትና ለመከላከል እንደተፈጠሩ በሚያውቁበት ቅጽበት ውስጥ ያ በፍልስፍናዊ ጥልቀታቸውና በተግባራዊ ታማኝነታቸው መካከል ያለው መስተካከል። እነዚህ ሁለት ኃይሎች በአንድ ግልጽ ዓላማ ዙሪያ ሲተሳሰሩ የኤፍ ሰዎች ሊቆሙ የማይችሉ ኃያላን ይሆናሉ። ሚስጥር። የኤፍ ሰዎች ብቁ መሆናቸውን ለማረጋገጥ ሲሉ በአገልግሎት በታማኝነትና በመስጠት ውስጥ ብዙ ጊዜ ያጠፋሉ። ምክንያቱም በውስጣቸው የሆነ ቦታ ቀድሞ ያገኙትንና
የማይፈልጉትን ውጫዊ እውቅና ወይም ማረጋገጫ በናፍቆት ስለሚጠብቁ ነው። እያንዳንዱ ኤፍ ሰው ነጻነት የሚጀምረው ቀድመው የሆኑትን ማንነት ዓለም እንዲያረጋግጥላቸው መፈለግን በሚያቆሙበት ቀን ነው። ይህንን በህይወታችሁ ውስጥ ላለ የኤፍ ሰው አጋሩት። አንድ ነገር ለብቻቸው ከተሸከሙት በጣም ረዥም ጊዜ ሆኗቸዋልና። አሁን ደግሞ ወደ ሌላኛው ፊደል ስንሻገር በእንግሊዘኛው ጂ ወይም በአማርኛው የገ ፊደልን እናገኛለን። ጂ ለጋሱ አጥገና ያላወቀው ባለ እድል። የገ ወይም በእንግሊዘኛው ጂ ሰዎች ተጫዎች ናቸው። ጊዜያቸውን፣ እውቀታቸውን፣ ገንዘባቸውንና ጉልበታቸውን ያላቸውን ነገር ሁሉ የሚያካፍሉት አስልተው ሳይሆን በተፈጥሯዊ የልግስና ስሜት ተገፋፍተው ነው። ለማግኘት ብለው አይሰጡም። መስጠት በራሱ ዓለምን የሚረዱበትና የሚንቀሳቀሱበት አንዱ አካል ስለሆነ ብቻ እንጂ። የገ ሰዎች ባህሪ። ሰዎች በዝምታቸው ውስጥ ማግኔቲክ ወይም ሳቢ ናቸው። ትኩረት ለመሳብ ብለው መተወን አያስፈልጋቸውም። ሰዎች በምን ምክንያት እንደሆነ በግልጽ መናገር በማይችሉት ሁኔታ ወደ እነሱ ይሳባሉ። ከትላልቅ ስብሰባዎች ይልቅ ትናንሽና ጥልቅ የሆኑ ስቦችን ይመርጣሉ። ብዙ ሰዎች በሚቀኑበት ነገር ግን ሊያደርጉት በማይችሉት መንገድ በገዛ ራሳቸው ህብረት ወይም በግላቸው መሆን ረክተው ይኖራሉ። እንዲሁም የሁሉም የጂ ሰዎች በተለያየ መንገድ የሚገለጽ ነገር ግን ሁልጊዜ በውስጣቸው ያለ ከተጨባጭ ዓለም ባለፈ ወደ ረቂቁ ወይም መንፈሳዊ ነገር የመድረስ ተፈጥሯዊ ዝንባሌ አላቸው። የጂ ሰዎች አዳዲስ ነገሮችን ፈጣሪዎች ናቸው። ሌሎች ሰዎች መሰናክል በሚያዩበት ቦታ እነሱ እድሎችን ይመለከታሉ። ሌሎች ሰዎች የማይቻል ነው የሚሉትን ነገር ይሞክራሉ። ይህንን የሚያደርጉት በግዴለሽነት ሳይሆን አለመቻል የሚባለው ነገር አብዛኛውን ጊዜ የሰዎች አስተያየት ብቻ እንደሆነ ከውስጣቸው በሚያምኑት እውነተኛ እምነት ነው የተደበቀ ቁስላቸው። የገ ሰዎች በጣም ያስባሉ። በአንድ ሀሳብ ዙሪያ ደጋግመው ስለሚሽከረከሩ ያ ሀሳብ በውስጣቸው ጥልቅ ሰርጥና ጥልቅ አባዜ ይሆናል። በውስጣቸው ያለውን እውነተኛና ጥልቅ ሚስጥር አውጥተው የሚነግሩት ሰው የላቸውም። ስለዚህ መነገር የነበረባቸውን ሀሳቦች በውስጣቸው ቀርተው በዞሩ ቁጥር እየከበዱ ይሄዳሉ። የጂ ሰዎች አንድ ሰው ያስፈልጋቸዋል። አንድ ሰው ብቻ የሚሸከሙትን ነገር ሁሉ ሊቀበላቸው የሚችል ሰው። ያንን ሰው ማግኘት እና ያ ሰው በእውነት እንዲቀበላቸው ፈቃደኛ መሆን አንድ የጂ ሰው በህይወቱ ሊያደርጋቸው ከሚችላቸው እጅግ ለውጥ አምጪ ነገሮች አንዱ ነው። ሀብት። የገ ስሞች ማግኔቲክ የሆነ የሀብት ኃይልን ይሸከማሉ። ገንዘብና እድሎች ወደ ገ ሰዎች የሚሳቡት ከተፈጥሮ በላይ በሆነ ወጥነት ነው። ነገር ግን ይህ የሚሆነው የገ ሰው ዓለም ይፈልገዋል ብለው የሚያስቡትን ሌላ ማንነት ትተው በእውነተኛው የገዛ ማንነታቸው ሲንቀሳቀሱ ብቻ ነው። አንድ የገ ሰው መሆን አለብኝ ብሎ የሚያስበውን ነገር ትቶ ዝም ብሎ የራሱን እውነተኛ ማንነት መኖር በሚጀምርበት ቅጽበት በዙሪያው ያለው የፋይናንስ ኃይል በከፍተኛ ሁኔታ ይቀየራል። አሁን የምናየው ደግሞ በእንግሊዘኛው ኤች በአማርኛው ደግሞ የሃ ፊደልን ነው። ሃ ስልታዊ አሻሻይ፣ ሰላማዊ ግን ተወዳዳሪው ተዋጊ። የሃ ወይም በእንግሊዘኛው ኤች ሰዎች ሁልጊዜ በመገንባት ላይ ናቸው። ሁልጊዜ አዲስ ነገር መጨመር ላይ፣ ሁልጊዜ ያለውን ነገር አይተው ይህ እንዴት ሊሻሻል ይችላል፣ እኔስ እንዴት የተሻልኩ መሆን እችላለሁ ብለው ይጠይቃሉ። አጠቃላይ የህይወት አቅጣጫቸው ቀጣይነት ባለው መሻሻል ላይ የተመሰረተ ነው። በጤናቸው፣ በግንኙነታቸው፣ በስራቸው እንዲሁም በመንፈሳዊ ህይወታቸው ባለበት መቆም ለሃ ሰው ወደ ኋላ የመጓዝ ያህል ነው የሚሰማቸው። የሃ ሰዎች ባህሪ። የሃ ሰዎች ሰላማዊ ይመስላሉ፣ ረጋ ያሉና አጠገባቸው መሆን የሚቀል አይነት። በእውነትም እንደዚያ ናቸው። ነገር ግን በዚያ ረጋ ባለ ውጫዊ ገጽታቸው ውስጥ ከማንኛውም ፊደል በላይ በዝምታ የተሞላ እጅግ ተወዳዳሪ መንፈስ ይኖራል። የሃ ሰዎች ሁልጊዜ ነገሮችን በመለካት ላይ ናቸው። ከሌሎች አንጻር የት ቦታ ላይ እንዳሉ ሁልጊዜ ያውቃሉ። ይህ የሚሆነው ካለመተማመን የመነጨ አይደለም። ይልቁንም በሜዳው ውስጥ የት ቦታ ላይ እንዳሉ አውቀው ገና ምን ያህል መጓዝ እንዳለባቸው ለመረዳት ካላቸው ፍላጎት የተነሳ እንጂ። አብዛኛው ሰው በፍጹም በማያየው የውስጥ እልህና ጥንካሬ ራሳቸውን ወደፊት ይገፋሉ። የሃ ሰዎች ግልጽና ፊት ለፊት ተናጋሪ ናቸው። ላለመደው ሰው ሊከብድ የሚችል መልኩ እውነተኛ ናቸው። ነገሮችን አያቆለጳጵሱም። አላስፈላጊ በሆነ መንገድ አያለዝቡም። የሚያዩትን ነገር በቀጥታ ይናገራሉ። ከጊዜ በኋላም ይህ አይነቱ ፍጹም ግልጽነታቸው ዲፕሎማሲያዊ የሆኑ ሰዎች ሊያገኙት የማይችሉትን ከፍተኛ አመኔታ ያስገኝላቸዋል። የተደበቀ ቁስላቸው። የሃ ሰዎች ጭንቀታቸው ለብቻቸው ነው የሚሸከሙት። ነገሮችን በጣም በሚስጥር ይይዛሉ። ለመደበቅ የሚፈልጉትን ጥቁር ሚስጥር ስላላቸው ሳይሆን ስሜትን አውጥቶ ማሳየት፣ ተጋላጭ መሆን ለእነሱ አደገኛ መስሎ ስለሚታያቸው ነው። ለሌላ ሰው ራሳቸውን ሙሉ በሙሉ ከፍተው ለማሳየት የሃ ሰዎች በጣም በዝግታ በጥንቃቄና እጅግ አልፎ አልፎ ብቻ የሚሰጡት ጥልቅ እምነት ያስፈልጋቸዋል። በጣም የሚቀርቧቸው ሰዎች እንኳ ብዙውን ጊዜ ሃን እናውቀዋለን ብለው ያስባሉ፣ ግን በሚገባ ያውቁትም። ሙሉ
በሙሉ አያውቁትም። አንዳንድ ጊዜ ራሳቸው እንኳ ራሳቸውን በሚገባ አይረዱትም። ሀብት የሀ ስሞች በዲሲፕሊን የተገነባ የሀብት ኃይልን ይሸከማሉ። የሀ ሰዎች በስርዓት በጽናትና ምንም አይነት ስሜት ውስጥ ቢሆኑም እንኳ በየቀኑ በዚያው በከፍተኛ ቁርጠኝነት ደረጃ ስራ ላይ በመገኘት በዚያ በዝግታ በሚመጣው የረጅም ጊዜ ኃይል የፋይናንስ ህይወታቸውን ይገነባሉ። ለሀ ስሞች ያለው የፋይናንስ አደጋ ግን ግትርነት ነው። እቅዱ መስራት ሲያቆም የመተጣጠፍ አቅም ማጣት፣ እንዲሁም ቀድሞ ይሰራ የነበረውን ነገር መስራት ካቆመ ከረጅም ጊዜ በኋላም እንኳ ደጋግሞ የማድረግ ዝንባሌ አለባቸው። ይህ እናንተ ከሆናችሁ ሁሉንም ያሻሽላል ብላችሁ ኮሜንት አድርጉ እና በአሁኑ ጊዜ በራሳችሁ ላይ ለማሻሻል እየሞከራችሁ ያላችሁትን አንድ ነገር ንገሩኝ። ጥሩ እንግዲህ እየቀጠል ነው። አሁን ላይ የምናየው ደግሞ የአይ ፊደልን ነው። አይ አስተዋዩ ባለራዕይ ቀድሞ የሚያውቀው። የአይ ፊደል ሰዎች ነገሮችን ያውቃሉ፣ ሁልጊዜም ያውቃሉ። ያ ሁኔታ ገና ሳይጠናቀቅ እንዴት እንደሚያበቃ ቀድሞ ያውቁት ነበር። ያ ሰው የለበሰው ጭንብል ሳይወድቅ በፊት እውነተኛ ማንነቱ ማን እንደሆነ ያውቁ ነበር። አመንክዮ ወይም ሎጂክ ምን አይነት ጠቃሚ ፍንጭ በማይሰጥበት አስቸጋሪ ቅጽበት እንኳ የትኛውን መንገድ መከተል እንዳለባቸው ያውቁ ነበር። ይህንን ያወቁት ደግሞ አስልተውና መርምረው ሳይሆን በውስጣቸው ያለ የሆነ ነገር ዝም ብሎ ስለነገራቸው ብቻ ነው። የአይ ሰዎች ባህሪ። የአይ ሰዎች እውነትን ፈላጊዎች ናቸው። ላዩን ብቻ የሚነገሩ ማብራሪያዎችን ለመቀበል በተፈጥሯቸው አይቻላቸውም። ነገሮችን ከነስራቸው መረዳት ይፈልጋሉ። ከእውነተኛው እውነታ ጋር ከሚታየው ነገር ባሻገር ይመለከታሉ። እንዲሁም ሁልጊዜም በሚያስገርምና አንዳንድ ምቾት በሚነሳ ሁኔታ ከአንድ ነገር በስተጀርባ የተሸሸገው ሌላ ድብቅ ነገር ያያሉ። ይህ አይነቱ ተፈጥሯቸው በትኩረት በፈጠራ ወይም ነገሮችን ከመምጣታቸው በፊት ቀድሞ በማየት ረገድ ጥልቅ እውቀት በሚጠይቅ በማንኛውም የስራ መስክ ውስጥ እጅግ አስደናቂ ያደርጋቸዋል። የአይ ሰዎች የፈጠራ ነፍስ እያላቸው ስርዓትንና መዋቅርን ያከብራሉ። ያለውን መዋቅር በሚገባ እያከበሩ ከዚያ በተሻለ መንገድ እንዴት ሊገነባ እንደሚችል ሁልጊዜም ያልማሉ። የአንድን ነገር ትኩረት በመያዝ ከፍተኛ አቅም አላቸው። አንድ ነገር ከልባቸው ከማረካቸው ጠቅላላው ዓለም በዙሪያቸው ሲጠፋ ድረስ ወደዚያ ነገር በጥልቀት ሊሰምጡ ይችላሉ። ይህ ጥልቀታቸው በስራ ህይወታቸው ውስጥ የእነሱ ትልቁ ስጦታቸው ሲሆን፣ በሰዎች ግንኙነት ረገድ ግን አንዱ ትልቁ ፈተናቸው ነው። የተደበቀ ቁስል። የአይ ሰዎች ለራሳቸው እጅግ በጣም ጨካኝ ተቺዎች ናቸው። ራሳቸውን የሚለኩበት መስፈርት በጣም ከፍተኛ ከመሆኑ የተነሳ በተግባር ሊደረስበት የማይችል ነው። ይህንን ያውቃሉ፣ ግን ለማሳካት ይሞክራሉ። ከዚያም በገዛ መለኪያቸው መሰረት መስፈርቱን ማሟላት ሳይችሉ ሲቀሩ ከመስፈርቱ መክፈል ይልቅ የገዛ ራሳቸውን ብቃት ይጠራጠራሉ፣ እንዲሁም ራሳቸውን ይወቅሳሉ። የአይ ሰዎች ሌላ ሰው እንደ ውድቀት እንኳ የማይቆጥረውን ጥቃቅን ነገር በገዛ አእምሯቸው ጸጥታ ውስጥ ራሳቸውን በከፍተኛ ሁኔታ ይቀጡበታል። ሀብት። የአይ ስሞች ባለራዕይ የሆነ የሀብት ኃይልን ይሸከማሉ። የእነሱ የፋይናንስ ኃይል ያለው ነገሮች ገና ሳይመጡ ቀድሞ የመመልከት ብቃታቸው ውስጥ ነው። ማለትም ሌላው ዓለም ስም ሳይሰጠውና ሳያውቀው በፊት አንድን እድል ገና በመስኮቱ ላይ እያለ ለይቶ ማወቅ መቻላቸው ነው። ለአይ ስሞች ትልቁ የሀብት ማገጃ ግን ወደፊት እንዳይራመዱ የሚያደርጋቸው ፍጹምነትን የመሻት አባዜ ወይም ፐርፌክሽኒዝም ነው። ገና አልተስተካከለም ተብሎ በፍጹም ወደ ስራ የማይገባው ያቺ ፍጹም እቅድ። ጎድሎም ቢሆን የተጀመረ ነገር ፍጹም ሆኖ ካልተጀመረ ነገር በላይ እጅግ የላቀ ኃይል አለውና። የሚቀጥለውን ፊደል ስናይ ጀ ፊደልን እናገኛለን። ጀ ደስተኛው ተንታኝ፣ ተስፈኛው አሸናፊ። የጀ በእንግሊዘኛው ጀ ተመሳሳይ ሰዎች ደስተኞች ናቸው። በላዩ ላይ ብቻ በሚታይ ተራ መንገድ ሳይሆን በጽናትና በማንኛውም ከባድ ሁኔታ ውስጥ አልፎ በመውጣት መንገድ ተመተው ወድቀዋል፣ በእውነትም ተደፍተዋል። ነገር ግን በዙሪያቸው የሚያዩዋቸው ሰዎች ሁሉ ግራ በሚያጋባ ፍጥነትና ብሩህነት መልሶ ተነስተዋል። ምክንያቱም የጀ ሰዎች ከአስቸጋሪ ሁኔታዎች መልካሙን ነገር የመፈለግ አስደናቂ ብቃት አላቸው። ከሽንፈት ውስጥ ትምህርቱን የመቅሰም የፈረሰውን ነገር ፍርስራሽ እየተመለከቱ ገና አቧራው እንኳ ሳይረግፍ ቀጥሎ የሚመጣውን ነገር ንድፍ መውጣት ይጀምራሉ። የጀ ሰዎች ባህሪ። የጀ ሰዎች በትንታኔ ወይም አናላይቲካል ረገድ እጅግ ስለታም ናቸው። ሌሎች ሰዎች እንደ ትርምስ በሚመለከቱት ሁኔታ ውስጥ እነሱ ወጥ የሆነ ስርዓትና መዋቅርን ይመለከታሉ። ውስብስብ መረጃዎችን በፍጥነት መተንተን ይችላሉ። እንዲሁም ሌሎች ሰዎች ችግሩ ምን እንደሆነ ለመረዳት በሚደክሙበት ጊዜ ውስጥ እነሱ ግልጽና በተግባር ሊተረጎም የሚችል መፍትሄ ያዘጋጃሉ። ይህ ልዩ ችግር ፈቺዎች ያደርጋቸዋል። በተለይም በችግርና በቀውስ ጊዜ እጅግ በጣም ጠቃሚ ሰዎች ናቸው። የጀ ሰዎች ሁልጊዜ ወደ ላቀ ደረጃ ማደግ ይፈልጋሉ። በእውቀታቸው፣ በማህበራዊ ደረጃቸው፣ በህይወት ተጽዕኗቸው እንዲሁም በሁሉም የህይወት ምዕራፋቸው ውስጥ ወደ ላይ የመጓዝ ጥልቅና ከፍተኛ ፍላጎት አላቸው። እንደሚችሉም ያምናሉ። ይህንን ማድረግ እችላለሁ፣ እዚያ እደርሳለሁ፣ ይህ ቀላል ነው ብለው በቀላሉ ይናገራሉ። ማስረጃዎች ሁሉ ከእነሱ ሀሳብ ጋር ባይስማሙ እንኳ ይህን በተናገሩ ቁጥር ከልባቸው አምነውበት ነው። የተደበቀ ቁስላቸው። የጀ ሰዎች በጣም በፍጥነት ይንቀሳቀሳሉ።
ይጀምራሉ። አንዳንድ ጊዜ በጣም ይፈጥናሉ። ነገሩ ሙሉ በሙሉ ሳያመላልሱበት ቃል ይገባሉ። በሚገባ ሳይተነትኑት ይወስናሉ። ሳያቅዱት ይጀምራሉ። ከዚያም የዚያ የፍጥነት መዘዝ የሚያመጣውን ትርምስ ያ የተንታኝ አእምሯቸው መልሶ ሊፈታው ይገደዳል። እነሱን ሕያውና ንቁ የሚያደርጋቸው ያ ትዕግስት ማጣታቸው፣ በሌላ በኩል ደጋግሞ ለሚገጥማቸው የገዛ ራሳቸው መሰናክል ዋናው ምክንያት እሱ ነው። የጀ ሰዎች ሀብት። የጀ ስሞች በተስፈኝነት የሚነዳ የሀብት ኃይልን ይሸከማሉ። የጀ ሰዎች የፋይናንስ ህይወት ከሌሎች የፊደላት ሁሉ በበለጠ በቀጥታ ከእምነታቸው ጋር የተያያዘ ነው። የተትረፈረፈ ህይወት ለእነሱ እንደሚሆን ከልባቸው ሲያምኑ እውነተኛ ውጤቶችን በሚያመጣ በራስ መተማመንና በፈጠራ ኃይል ይንቀሳቀሳሉ። የእነሱ ትልቁ ሀብት ማገጃ ግን የሚፈልጉትን ቁሳዊ ህይወት ለማሳደድ ሲሉ ችላ የሚሉት የመንፈሳዊ ህይወታቸው ክፍል ነው። የፋይናንስ ስኬታቸው በመንፈሳዊ መሰረት ላይ የሚገነቡ የጀ ሰዎች ስኬታቸው ዘላቂ ሆኖ ያገኙታል። መሰረቱን ችላ የሚሉ ግን በመጨረሻ ሙሉ በሙሉ ተስተካከለ በሚሉበት ቅጽበት ነገሩ መልሶ ሲናወጥ ያዩታል። ይህ የእናንተ ፊደል ከሆነ ጀ ሁልጊዜም ይነሳል ብላችሁ ኮሜንት አስፍሩ።